መጽሐፍ ቅዱስ ላይ ምን ይለናል? እግዚአብሔር ራሱ ሲተርክልን ዳዊት ነቢይ ነው። እንግዲህ እንደ መጽሐፍ ቅዱስ የእግዚአብሔር ሰው ነው። እግዚአብሔር ከእርሱም ጋር ነው። ይሄ ዳዊት ምን አደረገ? የሆነች የኦሪዮ ሚስት ሸዋር ስትወስድ አያት ይላል መጽሐፍ ቅዱስ ላይ። ከወታደሩ ሚስቶች መካከል የወታደሩ ሚስት ነች። ተመልከቱ፣ ሸዋር ስትወስድ አያት አለ። ከዚያ በኋላ ምን አለ? ማነች እች ሴት አለ። ሸዋር ስትወስድ እርቃኗን አይቷት፣ ያጀማ ማነች እች ሴት አለ። ይችማ የኦሪዮ ሚስት ነች አሉት። የሰው ሚስት ነች ተብሎ እንኳን ሊያቋርጥ አልቻለም። ምን አለ? አስመጧት፣ ጥሯት አለ። አረ የሰው ሚስት ነች፣ አይ ጥሯት። አሜን ነው። ከዚያ በኋላ አስጠሯት፣ እቤት አስገባት፣ ተገናኛት። ከዚያስ በኋላ አረገዘችበት። ከዚያ የግሉ ሊያደርጋት ፈለገና ዳዊት ምን አደረገ? ባሏን እንዲሄድ ወዳ ቢለው ወዲህ ቢለው በቃ አልሆነለትም። በቃ አስገደለው። ባሏን ታሪኩ ረዘም ቢላል አስገደለውና የግሉ አደረጋት። ከዚያ በኋላ እግዚአብሔር በዚህ ላይ ተቆጣ። የኦሪዮን በማስገደሉ በኦሪዮ ላይ ያደረግከውን በቃ ተቆጣበት እግዚአብሔር። ከዚያ በኋላ እግዚአብሔር ምን አለው? በምን ቀጣው? አንተ የኦሪዮ ሚስት በድብቅ ተገናኝተሃልና ነው ደፍረሃልና፣ እኔ ደግሞ አለው እግዚአብሔር እቀጣሃለሁ። ዳዊትን በምን ቀጣው? የአንተን ሚስቶች ለሌላ ሰው አሳልፌ እሰጥብሃለሁኝ አለው። እንደ ቃሉ ማደረገ። እግዚአብሔር ምን አስደረገ ከተባለ የዳዊትን ንጹህ ሚስቶች ምንም የሚያውቁትን አስደፈረበት። ለሌላ ሰው አሳልፌ እሰጥብሃለሁኝ በፀሐይ ጠራራ ብሎ ተናገረ። ስለዚህ እግዚአብሔር የዳዊትን ሚስቶች አስደፈራቸው። በሌላ ሰው አስደፈራቸው። የሚገርመው በዳዊት በራሱ ልጅ ነው ያስደፈራቸው። ታቸዋል። የዳዊት ልጅ የዳዊትን ሚስቶች ብዙ ሚስቶች ናቸው ያሉት። ሄዶ እነዚያን ደፈረበት። ማን ይሄን ያስደረገው? እግዚአብሔር ራሱ ዝቶ በዳዊት ላይ አንተ የኦሪዮ ሚስት በድብቅ ተገናኝተሃልና እኔ ደግሞ የአንተ የራስህን ሚስቶች አለው እግዚአብሔር በፀሐይ ጠራራ አሳልፌ እሰጥብሃለሁ ለሌላ ሰው ጋር፣ ያም ሰው ከእነርሱ ጋር ይተኛል አለው። ስለዚህ እግዚአብሔር እንደ መጽሐፍ ቅዱስ ሴቶችን አስደፍሯል። ምንም ባላጠፉ ምንም በሌለባቸው። ያጠፋው ማን ነው ከተባለ ዳዊት ነበረ። እሱ ነበር መቀጣት ያለበት። የዳዊትን ንጹህ ሚስቶች ጉዳይ ላይ ምንም የሌሉበትን አስደፈራቸው። ይህ የአምላክነት መገለጫ ነው። አምላክ እንደዚህ ያደርጋል? በፍጹም አያደርግም። በፍጹም አያደርግም። አላህ ይመስገን። እሺ